ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል በመናስበው ልክ ሰርተናል የሚል ግምገማና እንደምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በምንፈልገው ልክ የተሟላ ውጤት አያመጣም። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ድሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል።